ያው ዛሬ የመጣነው እዚህ ምስራቅ ስልጤ አጠቃላይ በተለይ በግብርና ስራዎች ላይ የተሰሩ ምርጥ ተሞክሮች ለማየትና ከአመራሩም ጋር ያለውን ነገር እዚህ ትውውቅ ለማድረግ የጋራ ለማድረግ የመጣንባቸው እንትኖች አሉ። ያው በዋናነት ዛሬ ያየነው በተለይ የተቀናጀ ግብርና ነው አይተናል። ምስራቅ ስልጤ ላይ ማለት ነው። በጣም ቡና ላይ የተሰራ ያለው ስራ በጣም አመርቂ እኛ ወረዳ ላይ የጀመርናቸው ስራዎች አሉ። የበለጠ ደግሞ እኛ ጋር በደንብ እንድንሰራ ያነሳሱን እንትኖች አሉ። በተለይ አሁን የሰዳ ጎራ ላይ ቱሜ የምትባል መንደር ያየነው የተቀናጀ ግብርና በጣም ተሞክሮ የሆነ ማህበረሰቡን ከመስራት ባለፈ ሀብት ብር ኪሳቸው ላይ በደንብ የያዙ እንደሆነ ሲደመር ደግሞ የተቀናጀ ግብርና ምን ጉዳዮችን እንደሚይዝ በተገቢው ያየነበት እንደሆነ በተለይ አሁን የጀመርነው የግብርና ትራንስፎርሜሽን የምንላቸው እንትኖች አጀንዳዎች እዛች መንደር ላይ በተገቢው ያየነበት አግባብ ነው ያለው። ያው ይሄን ይበል የሚያሰኝ ነው። በርቱ አሸም የሚል ነገር ብለናል እኛ በእኛ ደረጃ ማለት ነው። አመራሩም ጥሩ ተሞክሮ ይዞ እኛው ወረዳ ላይ የተጀመሩ ስራዎችን በተሻለ መልኩ ግብርና ላይ እንድንሄድ ትልቅ አቅም ይሆነናል የሚለውን ነገር ማንሳት ፈልጋለሁ። ከዛ ባለፈው ሙዙም ላይ ያየናቸው እንትኖች አሉ። ያው በተለይ አሁን የማይበላ ዛፍን ወደሚበላ ዛፍ እንቀይር በሚል አንድ የተጀመረ ኢኒሼቲቭ አለ። ይሄን አፕላይ ሊያደርግ የሚችል ያው ምስራቅ ስልጤ ቀደም ሲልም ልምድ ነበረው። ይሄን ደግሞ በማስፋፋት አርሶ አደሩን በተጨባጭ ዛፍ አንስቶ ሙዝ የተከለ ተጨባጭ ለውጥ ያመጣ እንደሆነ በተገቢው አይተናል። አመራሩም ደስተኛ ነው። ጥሩ ወስዶ ደግሞ አፕላይ ለማድረግ የጀመርናቸው ስራዎች ስላሉ ይሄን ደግሞ ሞር ያጠናከርን እንሄዳለን የሚል ነገር አለኝ። ያው ግብርናው ከመስራት ባለፈ ኢኮኖሚ መፍጠሪያ መንገድም እንደሆነ አይተናል እኛ ማለት ነው። ሰው ግብርናው አንዱ የንግድ ዘርፍ እንደሆነም በተገቢው ያየነበት አግባብ ነው ያለው። ከዛ ባለፈ ያው ከሰዓት ደግሞ እዚህ በተለይ ለስልጤ ዞን ብቻ አይደለም ለማዕከላዊ ኢትዮጵያም እንደ ሀገርም ትልቅ የቱሪዝም መስህብ የሆነ ስፍራ በተለይ ስልጤ ሐይቅ ላይ በመተን ነው አሁን እዚህ በጀልባ ላይ ጉብኝት ያደረግነው ያለው። ከዚህ አንፃር አሁን መንግስት የጀመረው በተለይ የቱሪዝሙን ዘርፍ አንዱ የኢኮኖሚ አመንጪ ከሚባሉ ዘርፎች አንዱ ከመሆኑ መነሻ በተሻለ መልኩ የመነቃቃት የሚፈጥር ስፍራ ነው። ይሄ ስፍራ ሁላችንም ልንጠብቀው ሁላችንም ደግሞ መተን በዚህ ስፍራ እንዝናናለንም ሲደመር ደግሞ እዛ አካባቢ ያለውን ነገር አይተን ለመሄድ ትልቅ ምቹ ነገሮችን ይፈጥራልና እዚህ አካባቢ መታችሁ ጎበኙ፣ እዩ፣ ተዝናኑ የሚል ሐሳብ አስተላልፋለሁ። በጣም ደስተኛ ነኝ። ቴንኪው ማለት ፈልጋለሁ። ያው ቅድም በንግግሬ ላይ ያልጨመርኩት በጣም ደስተኛ ዛሬ በጣም ደስ ያለን አንዱ ከዚህ በፊት አንድ የጀመርነው ኢኒሼቲቭ አለ። በተለይ ምስራቅ ስልጤን በኢንሰት የተሻለ እናድርግ፣ በምስራቅ ስልጤ ደግሞ ሙዝ ወስደን ምስራቅ ዘነን ላይ አፕላይ እናድርግ የሚል የጀመርናቸው በተለይ ሁለት ወረዳዎች የግንኙነታቸው ዛሬ ብቻ አይደለም ከዚህ በፊትም በጣም በተጠናከረ መልኩ እየሄደ ነው ያለው። ያው ይሄን ሊያጠናክር የሚችል ደግሞ ዛሬ ራሳችን መተን ኢንሰት ተከላ ፕሮግራም አድርገን ነበረ። በዛች ቅድም በጠቀስኳት መንደር ላይ በዛች መንደር ላይ ዛሬ ያየ ነው የዛሬ 2 ዓመት ያው ከምናምን አካባቢ የተከነው ኢንሰት በተሻለ መልኩ ደርሶ ኢንሰቱ እንደውም አንስቶ ደግሞ ወደ መፋቅና ለምግብነት የደረሰበት አግባብ ነው ያለው። ይሄ ደግሞ ይበልጥ እንኳንም እዚህ አካባቢ ላይ አምጥተን አፕላይ ያደረግን የቀጣይ ደግሞ የተሻለ እዚህ አካባቢ ላይ ኢንሰት ቢሰራ ውጤት እንደሚያመጣና ማህበረሰቡ ላይ አሁን የጀመረውን የግብርና ስራ ሞር በስራ ስር የልማቶች የተጠናከረ እንትን መስራት አለብን የሚለው ነገር ለማጠናከር ይጠቅማል። ከዛ ባለፈ እኛም ምስራቅ ስልጤ ወስዶ እዛው ራሱ የተከለው ሙዝ አለ። ይሄ ሙዝ በተሻለ መልኩ እንደወረዳ እንክብካቤ ያደረግን በተሻለ መልኩ ይሄድ ነው ያለው። ስለዚህ ሁለት ወረዳዎች የአጠቃላይ የሁለት ወረዳዎች ከግብርና ስራዎች ባለፈ የወንድማማችነት የታማማችነት የሚባለውን ጥንካሬ በተሻለ መልኩ በማጠናከር ለሌሎቹ ልምድ በሚሰጥ መልኩ ሁሌም የተናበብን በጋራ የመልማት ሂደቶችን ያስቀጥለን የምንሄድበትና እንደ አጠቃላይ አሁን የተጀመረውን የአጠቃላይ ኢኮኖሚ እንትን ስራ በተጠናከረ መልኩ በግብርናውም በሌሎችም ሁለት ወረዳዎች ያው እርስ በርስ የተጠናከረን የተናበብን በርካታ ውጤት ማምጣት እንችላለን የሚል ሐሳብ ነው የምንጨምረው። አመሰግናለሁ። ያው እርስ በርስ የተጠናከረን የተናበብን በርካታ ውጤት ማምጣት እንችላለን የሚል ሐሳብ ነው የምንጨምረው።